ሱራ ሳይህ ትመስለኛለህ ሲንግል ሄሎ በጣም ሲንግል ነው አባ ላይቭ ነው እንዴ በእናትህ እኔን ጠይቀኝ ቲቪ ላይ ታይቻለህ ሄሎማ ቲቪ ላይ ላይቭ ልታይ ነው ቶሎ በል ሁላችሁም ተሰብሰቡ ጎረቤት ሁላችሁ አዎ ኦኬ በመሆኑም በሁለት ዓመት ጽኑ እስራት እንድትቀጣ ፍርድ ቤት ወስኗል ማን አንጠልጥለህ እስር ቤት ወሩልኝ አዎ አንጠልጥላችሁ አስገቡ ይርግባ Okay, let's go. ምን ያስደነግጥሻል? የተሸፋፈነ ሁሉ ሌባ ነው እንዴ? ይኸውልሽ አንድ ነገር ልምከርሽ። ታዋቂዋ ማን አለብሽ ዲቦ ምን አለች መሰለሽ? ዶንት ቡክ ባይ ጀጅ ከቨር አለች። ምን ማለት ነው? ሰውን ባለባበሱ አትገምቱ ማለት ነው። ሌላ ጊዜሽ እንደዚህ አታርጊ እሺ? በቃ ችግር የለም። ሌላ ጊዜ እንደዚህ አታርጊ። ስማኝ ፈተና ስንት ነው ያመጣው? ሁሉንም 10 ነው ያመጣሁት። አንተስ? እኔማ አንድ ብቻ ነው 10 ያመጣሁት። ምን? አዎ እንደውም 0 አለ እንዴ። እሺ አሁን እየመጣች ነው። 0 ያገኘውን ደብቀው ቶሎ በል። መጣች መሰለኝ መጣች። እሺ ፈተና ወሰዳችሁ? አዎ ወሰድን። ደግሞ ደፈን ነው የምልሽ ደፈን ነው ሙሉ። አረ ይሄው አረ በለው አንተ ጎብዘ የለ እንዴ? ታዲያስ ይሄማ ለበቀሉ መነገር አለበት። ይሄንማ ደውዬ ለበቀሉ ነግራታለሁ። ግድ ነው መነገርማ አለበት። ንገሪያት። አረ በስመ አብ ቦርሳዬን ፈልግልኝ። ይኸውና እንኪ። እሺ ቦርሳው ትልቅ ነው አይደል? ደግሞ ያምራል። ወይኔ አረ በለው አንተ ጎብዘ የለ እንዴ? ና እንጂ ና ወዲን። ምንድነው አንተ? ምኑ? ይሄ ምንድነው? እኔ እንጃ ምንድነው? ከ10 0 በጣም ጥሩ። የልብሶች ፌስታል የታል? ያውና የት ልንሄድ ነው? ፓሪስ። ይኸውልሽ የኔ ፍቅር እናትም አባትም ሆነ ያሳደገችኝ እናቴ ማለት እሷ ነች። ታውቂያት? እሺ ሰላም ነሽ ማዘር? እንዴት ነሽ የኔ ልጅ? ሰላም ነሽ? አሁን ደግሞ አባቴን ታውቂ? ምን ካልጄ ምን ፈልገሽ ነው? ቆይ ምንድን ነው እየተካሄደ ያለው? ነገርኩሽ እኮ እናትም አባትም ሆነ እሷ ነች ያሳደገችኝ። እና ቃል በቃል ነው እንዴ? እና እንዴት ነው? በል እኔ እንደዚህ ነገር አይመቸኝም እንዴ። እሺ ቢያንስ እንኳን እህቴን ታውቂያት እኮ። የታለች እቹት? ይሄ እኮ ሰርግ እኮ ያስነቃል። አስፈላጊ ነው እንደዚህ አይነት ወጪ እንዴ? በኋላ እንዴ ታዲያ አይነ ነገሩ ምን ቀላል ነው እንዴ? ማዘጋጀት ቀላል ነው። ወጪው ምናምን አያሳስብም እኮ። ግን በእኛ ብሔረሰብ ደግሞ አይፈቀድም ሽምግልና። አንተ ብሔር ምንድነው? የኔ ብሔር ባባ ዱላላ ነኝ እኔ። ዱላላ ይባላል ብሔረሰቡ። እኔ ዱላሌ ነኝ። እንደዛ የሚባል ደግሞ ብሔር አለ? ምን ማለት ነው? ምንድነው? ዝቅተኛ ብሔሮች ናቸው እያልሽ ነው ወይስ 80ውንም ብሔር ሸምድደሽ ጨርሰሻል? የላችሁም ልትይ ነው? እኔ እንደዛ አይደለም። ኧረ በጣም ይደብራል። በእናትሽ በቃ ስለሌለ ነው እንጂ እኔ ለእንትን አንሳለሁ እንዴ? ምን ሆነ? እኔ እንደዛ አላልኩኝ። እሺ ሰርጋችን ግን ይደገሳል? ሰርግ እናረግ ነበር ግን ዱላላ ላይ ማለት ነው ባልና ሚስት ብቻ ነው የሚገናኙት። ሰርግ ቀን ሌላ ሰው አይገኝም። ከዛ ምግቡ የምትሰራው ሚስት ሆነች። በቃ አራት በልቶ መለየት ነው እንጂ እንደግስ ነበረ። ዱላላ አይፈቀድም። በቃ እንደዛ ነው። ግን ያው ኑሮዬን አቀማጥለ ነው የምታኖረኝ።
ወይስ መች ነው ቤት ምንገባው? ቤት እኮ እንገባ ነበር ግን ዱላ ላይ አይፈቀድም አልነገርኩሽም? ማህበረሰቡ ሜዳ ላይ ነው የሚኖረው። በቃ ንፋስ ውስጥ ጤና አለ ይላል። በቃ እሺ ነው ለማከኛል። ምግብ መች ነው የምበላው? አትይኝም እንደ እርጉዝ ነኝ እኮ። ምግብ ምን በላ ነበር ግን ዱላ ላይ የለም ምግብ እኮ። እዛ ማህበረሰቡ ሃይማኖቱ ላይ በጣም ጠንካራ ነውና ማለት ነው በጸሎት ነው የሚኖረው። ምን ላድርግ? ትገለኛለህ። ሳትገለኝ ወደ ቤተሰቦቼ ልሂድ። የት ነው የምትሄጂው? እሺ አረ ይመስልልሽ ነው እስቲ ያለኝ ምንድን ነው በ5 ብር ምሳሌ ችግር ያለኝ ሰጠው አይነ ለጥፋት እንዴ ያስኩነኝ ያለ ዶላር አይቻልም እንጂ ሰው መምታት አይነን ነበር ማለት ሰውን ጠይቅ እንዴ ወይ ማንን እንደ ወንድሜ ቦታ ፈልጋችሁ ነው? የምን ቦታ? ፓርኪንግ ነኝ። ቦታ ፈልጋችሁ ከሆነ ኧረ አይደለም የአቶ ከበደን ቤት ታውቀዋለህ? አቶ ከበደ መኪና አላቸው? መኪና አላቸው እንዴ? አዎ አላቸው። አዎ አላቸው። ምን አይነት መኪና ነው? ታኮማ ቢዜድ ፎሬክስ ላንድ ክሩዘር ትልቁ ራቫፎር ታኮማ ነው። ፎርድ ነው? ምንድነው እንትን ነው ምንድነው ስሙ? ሲንጀር ቶቶስ እንኳን ማርያም ማረች ወይ እንኳን ደስ አለሽ። ለዚህ አበቃሽ ወይ ተሰብስባችሁ መጣችሁ። አይደለም በዚህ ስም አታውጡለት። አሪፍ ሀሳብ አውጣለት። አንተ ለምን ታሪክ ስም አይሆንም ታዲያ? ቆንጆ እንደዛ አሪፍ ስም በቃ በእናቱ ምክንያት ስንስቃ አይቶ ተወለደ ልጁ እኮ እንደዛ ነው። በቃ እሱ የሚገልጽ አሪፍ እንትን እኮ የኛ እኮ ስሙ እኮ ነው ታዲያ። አሁን ያልከው ሰደነ ባብ ታረጋው አይደል? አሪፍ ስም እኮ ነው። ባተበስ ሰው እንዳይቀረው አይደል? ምን አይነት ስም ነው? አውጣ መጀመሪያ የሻሞ ብየዋለሁ። ምን ማለት ነው የሻሞ? አባቱ አይታወቅም ማለት አንተ ምን ባለጌ ነው? እንደዚህ አይነት ስም ያወጣ ምን ያወጣለው? ችግር የለም። እሺ አውጪለት። ምን የተሻለ ከኔም ከሱ የተሻለ አሪፍ ነው። እናትየው በምጥ ነው በሰርጀሪ ነው የወለደችው። እሱን ማለት ነው። ስሙን አውጪለት አንቺ። ስሙ ነው እኮ አባት አባዬ አንቺ ሴት አይደለች ትላቀፊያለሽ? አንተ እሱ እንዳደለ እንዴ በእግር እየሄድክ ደግሞ እና በጀሊድ በስተመጨረሻም የፈራው ነገር ተፈጠረ። መብራት ኃይልና ኢትዮ ቴሌኮም አንድ ላይ መስራት ጀመሩ። እንዴት ስትሪም ላድርግሽ? ስትሪም ጀመርኩኝ። ኔትወርክ አስቸገረኝ። አውዝ ላይክ ኦኬ ኖ ፕሮብለም። ጸልዬ አስተካከልኩት። መብራት ጠፋው። ምን አርግ ነው የምትለኝ? ቆይ አንተ ምን አርግ ነው የምትሉኝ? ካናቴ ልውረዱ ስለ መድኃኒዓለም እንኑርበት። እንደው ስንት ዓመት ሙሉ ተረግማችሁ አሁን እኛ ጃንግ ጄኔሬሽን እንድንረገማችሁ ነው ጭራሽ? የመላጣ ልጅ ማማ ዛሬ አብረን ራት ብንበላ ደስ ይለኛል። ግን ማለት ነው ከተመቸኝ ነው። ኤርሚ የቅድሙ ምሳ እንዴት ነበረ? አብድዬ ነው የኔ ግብዣ እኮ ይለያል እምልህ በምክንያት ከዱባይ የሚገርም ጫማ አስመጥቻለሁ። ደግሞ ማታ ለብሼ ነው የምወጣ። ኤርሚ ባለፈው የሰጠው ጫማ እየለበስክ አይደለም። ምንድነው አልተመቸህም እንዴ? በፍቅር እኮ ነው የሰጠው። ደግሞ ሙድቃ እኮ ውጪ የሚሄድበት ቦታ አለኝ። የባጃጅ 20 ብር ስጠኝ። ኧረ የለኝም። ይመስገን ለሁሉ ነገር ገና ይመጣል ብዙ ነገር ቁርስ ይበላል። እሙዬ ጓደኛዬ ችስታ ስለሆነ አልተመቸሽም መሰለኝ እናም ወድጄሻለሁ። ኧረ እባክህ ቅድም 20 ብር እንኳን ይጓዝ ስጠይቅ ሰጥተዋል። ደግሞ አንተም ብሎ ውድ ጫማ ሰጪ ጫማ ነው ተዋል መጀመሪያ። ክቡር ዳኛ የሰውዬ ሞላጫ ሌባ ነው። ማን እንደሆነ ግን አውቀዋል? አዎ አውቄዋለሁ። ባለስልጣን አይደል? ይኸውልህ ክቡር ዳኛ እንዴት አይነት ባለጌ ልክስክስ ወሬኛ ቅሌታም ሰው መሰሉት። ይሄ ክቡር ዳኛ ይሄ ቅሌታም የሆነ ባለስልጣን ወንጀል ሲሰራ በፎቶም ሆነ በሰነድ ማስረጃ አለኝ። ይሄው መስሎ ነው ከኔ እጅ ማንም ነው ማያስጠለ። ክቡር ዳኛ በስቤት እኮ ተደብቆ ሞቷል፣ ግን ከኛ የሚደበቅ ነገር የለም ነው። ካሜራ ጣጣ አረግን ወንጀል ሲሰራ ቀብ ነው። ክቡር ዳኛ እንደዚህ አይነት ሞላጫ ባለስልጣን ህዝብን ሲዘርፍ ቆሜ ማየት አልችልም። አሁንም እንድፈርዱበት ነው የምፈልገው። ፍርድ ቤቱ ግራና ቀኙን አይቶ ወንጀለኛ ሲል ፈርጀዋል። በመሆኑም በ2 ዓመት ጽኑ እስራት እንድትቀጣ ፍርድ ቤቱ ወስኗል። ማን አንጠልጥለህ እስር ቤት ወሩልኝ? አዎ አንጠልጥላችሁ አስገቡ። ይርግባ
ለገንዘቤ ግምጥ ግባው እንጂ ሱራ ሳይህ ትመስለኛለህ ሲንግል በጣም ሲንግል ነው አረ ወይ እውነቱን ነግሬ ነበር ምላሴ እንዲህ ባይግልህ ገርልፍሬንድ አለች ቲቪ ላይ ስመጣ እንድጠየቅ ከፈለኩት ጥያቄ አንዱና ዋነኛው ይሄ ነው ፍሬንድ አይ ቲንክ ገርልፍሬንዱ ነው አይ ቲንክ ለዛ መሰለኝ የሆነ ንቅሳት ተነቀሱ ማለት ነው የሆነ ቀን በደንብ አስተውለናል እናቀምኝና ጓደኞችና እናስተውልልሃለን ስፔሊንግ ስተት አለበት ንቅሳቱ ወይስ አልከፈልክም አንደኛው ሌተር ምንድነው የተፈጠረው ይሄው ምን እንዳከረ ጺም ወርሶት ቦርጭ ነው እንጂ የሚፎግረው 20 ዓመት እኮ ነው ልጅ እኮ ነው አንድ ፍሬ አቢኒ ብናሽ ሁሉ ፒስ እንዴት ሆናችሁ ትናንትና እኮ ደውላለሁ ብዬ ከሜሪ ጋር ምናምን ፒስ ናችሁ አይደል በቃ እኔ እወድሻለሁ ምናምን ብዬ ሄሎ ቢኒ ሄሎ ማን ቢኒ ቴሌግራም ምናምን ሳስብ ነበርና ማን ሄሎ ማን ምንም አልሰማሁም ማን ምንድነው ሄሎ በጠርሙስ አናቱ ምንም አልሰማሁም ጭራሽ ምንድን ያልከኝ መታወስ መታ ማን ንገረኝ እንጂ ማን ምን ይሰማል ማን ይተናል ነገር እየሄድን ነው ሄሎ ወጥቻለሁ ምናምን ነገር ማን ኮንሰርት ጭራሽ ኮንሰርት ገብታ የምን ኮንሰርት የሚገባው ማን ቤት አልነበርክ ሄሎ ሮፍናን ነው ሰላም በል ሄሎ ማን ሮፍናን ነው ሄሎ ቤት ውስጥ በሚገኝ ብቻ ቀለል ያለ ምግብ መስራት ትችላላችሁ ይሉንና ይመጣሉ ከዛ በኋላ ጭቅና ስጋ ካላችሁ የዶሮ እግር ካላችሁ ወይም ደግሞ ለጥሬ ስጋ ያስቀመጣችሁት ቀላ ያለም ስጋም ቢሆን ይችላል ቤት ውስጥ በሚገኝ የተባለ ቤት ውስጥ የሚገኘው እኛ ጋር በውጭም በጓሮም ሳር ነው ውሃና ሳር በሱ ትነግሩን በሱ ንገሩን እስቲ እንዴ ቀለል ያለ ብላችሁ ጭቅና ስጋ ቀለል ያለ ዶሮ እንቁላል ጠዋት እስቲ እንደው ከዶሮ የማይወጣ እንቁላል ካለ በሱ የሚሰራ ንገሩልኛ እስቲ ሱሱ ንገሩን እዴ ቀለል ያለ ብላችሁ ቤት ውስጥ በሚገኝ ብላችሁ የትም የማይገኝ በኪሎ ውድ የሆነ አሳም ካለ አሳም የሆነ የትኛው የባህሩ ነው የባህሩ ታዲያ ቤት ውስጥ ምን ባህር ዳር መኖር ነው አሳ ይለኛል መጥቶ እንዲህ በእግዚአብሔር እና እንደዛ ነው ልሻለሁ በቃ እኔ ቆንጆ ደውልሻለሁ በቃ ቻው ወድሻለሁ አይ በርዝና ነው ወዳለሁ ወይ እንጂ አደ እንደዛ አይደለም በርዝና ጌንግ የሜ በቃ እኔ ታውቂኛለሽ ደረስሽ ነኝ እንዴ ትመችኛለሽ ኖ ጌንግ እንደዛ አይደለም እኮ እሺ አትሊስት እንደዛ አይደለም ጌንግ ምናምን አትበይኝ አትሊስት የኔ ቆንጆ ምናምን በይ አተ ሉጋ እንዴ ምንሽ ነው ፍታ ተባልካ እንዴ በቃ ጌንግ የሜ ስታይል አሁን ነገር አሪገረ ሰለና በየሰጥታሽ እቺ መጽሐፍ ካላገኘ ድረስ አይብሉ አቆ በአመት መነሻ ምንድን ጨረስኩ አንተ መነሻ በምድር ላይ ማለት ነው 40 ጋር ነው ያለ ብለ መነሻ ምንድን ነው መነሻ ሳይሆን ጥናት አለ አሞራ ነው ተደረሰው አሞራ ነው አደም አሎፕላን ይፈጥሩ ሰው ይከኝ ነው አባ ላይቭ ነው እንዴ በእናትህ እኔን ጠይቀኝ ቲቪ ላይ ታይቻለህ ቶሎ ሄሎማ ቲቪ ላይ ላይቭ ልታይ ነው ቶሎ በል ሁላችሁም ተሰብሰቡ ጎረቤት ሁላችሁ አው ሁሉም ተሰብሰቡ የሰፈር ሰው ነው ተሰብስባችሁ ቲቪ ላይ አሁን እሺ ጨርሽ እሺ ጠቅላላ ዕውቀት ነው ምን ጠይቀህ እሺ 3x = 2 - 8 ስንት ይሆናል መልሰው እንጂ አመልሰው ታሽፊድ እንደ ምክርም ይሄንን ፕሮግራም ብዙ ወጣቶች ያዩታል አንድ ሰው ወደ ትዳር ከመግባቱ በፊት ምን ቢያሟላ መልካም ነው ብለው ያስባሉ እንደ ወንድም እንደ ሴትም ልመክር ይችላልኝ ለሴቶችም ለወንዶችም አንድ እሺ ማንነታቸውን ማወቅ አለባቸው የሚመራበትን መመሪያ ማወቅ መቻል አለበት እሷም ማወቅ መቻል አለበት በምንድን ነው መመሪያው መመሪያ ምንድነው ዘመናዊነት ከሆነ
በዘመናዊነት የሚሄዱበትን በደንብ ይከተሉ። ባህላዊና ሃይማኖታዊ ከሆነ እሱንም በደንብ ይከተሉ። ስለዚህ ይሄንን ነው ማወቅ መጀመሪያ የሚጠበቅባቸው። ሬሳ ሳጥኑ ባዶ ነው የተቀበረው የሚባለው ነገር እውነት ይሆን እንዴ? እዚህ ምስሉ ላይ የምትመለከቱት ግለሰብ ቁርጥ የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊን ይመስላል። ሰሞኑን እንግዲህ በሶሻል ሚዲያ ላይ እጅግ መነጋገሪያ ሆኗል። ይህ ምስል በብዙዎች ዘንድ እየተቀባበለ ነው የሚገኘው። እንደምታዩት መልኩ፣ መነጽሩ፣ ጺሙ ምናልባት ረገም ጀለቢያ ቢነሳ ቁርጥ መላጣ ይሆናል ብዬ ተስፋ አድርጋለሁ። ለማንኛውም ይህንን ምስል እንዴት አገኛችሁት? ሬሳ ሳጥኑ ባዶ ነው የተቀበረው የሚባለውስ ነገር እውነት ነው እንዴ? ምን ይመስላችኋል? የመረጃ ለሌሎች ሼር አድርጉ። አዲስ የሆናችሁ ፎሎ ማድረጋችሁ እንዳትረሱ። መልካም ቀን።